ገባሽ ምናምን ነገር አጃው ላይ ቅቤ ጣባ ጣባ አድርገበት ብለዋል። እሺ ግልጽ አድርገው እነሱ እንዲያውቁ 126 ሰው አለ። ማለት ይሄን ያንቺን ጉዳይ ነው እንደዚህ ማግኘት ከንከር እስኪ እሱን እንኳን እሺ እንዲህ እንዲጀልክ ስለማፍሽ እኮ ነው። አፍራለሁ እኔ የምን ጉዳይ ተራርቆ ፍቅር ስለሚከብዱ ወደ ዱባይ ነው አልኩት። ልክ ነኝ አይደለሁም? እዛ ጫልቱ ምናምን እያልክ ትንገላጅጃለህ። ትመጣና እዚህ ጋር እንዴት ሆነ ምናምን ትለኛለህ። ከጫልቱ ጋር የነበረህ ነገር ደስ አላለኝ። ትቤንስት አይኖ ደስ እንዳላለች አውቃለሁ። ግን እኮ ከጫልቱ ጋር እኮ ጫልቱ ለራሷ ጉዳይ ነው የመጣችው። ወይዘሮ አይመለከተኝም። ግን ጫልቱ ስትመጣ ለእኔ አላሳወቀኝም። ስለዚህ እኔ ብዙ ላምነህ አልችልም። እንደ እየነገርኩሽ እየነገርኩሽ እኮ ጫልቱ የመጣችው ለራሷ ጉዳይ ነው። ያው ለራሷ ጉዳይ ስትመጣ ተገናኘ። ጓደኛዋም ነበረች። ጥሩ ጊዜ አሳለፍን። በነገራችን ላይ በቃ እራት በላን፣ ተለያየን። እሺም ሌላ ነገር እንደማላደርግ ታውቂያለሽ። እኔ ደግሞ ወገቤን ያለው በነገራችን ላይ ከእሷ በፊት ነው። እሺ ሳዲ ምን ላደርስልሽ? ለዲጆ ጀመረ እነ ጫልቱ የነኩትን ነገር አልፈልግም። አያንቱ አይደለች አያቱ አይደለች ጥሩ ግሩ ነገ ደግሞ ሲያለቅስ እንዳናገኘው አትጫኙ። ጫልቱ ትቼልሻለሁ። ትምጣና ቃሏን ትስጥ። ገዝት ላይ ሳባትና ከአንተ ጋር ምንም ነገር የለኝም ትበለኝ። እንዴ ለምን እሷን ተያየት? በቃ እኔና አንቺ መውራት ካለብን እኔና አንቺ። አሁን እኔ ወደ አንቺ ልምጣ ወይስ አንቺ ነሽ ወደ እኔ የምትመጪው? ሰርግ አለብኝ ላገባ ነው እና እንዲያሞቅልኝ ፈልጌ ነው ትላለች። አንድ ሴት ለአበሻ 4 ሴቶች ገብተ አንዴ ሰርታ ሴቶች መዳራቸው አቁም። ሴቶች ዛሬ ውበቱ የታየን ዛሬ ነው ውበት የታያችሁ። ቆንጆ እኮ ነው የጥቁር ቆንጆ እንዴ እናንተ ሁሉ ጊዜ እዛ ጋር እንትን ሲል ነው የምታውቁት። አረ ቅርዞታ ልጅ አውቃለሁ እኔ። እሺ አንድ ነገር ዱባይ መተህ መኖር ትችላለህ? ያ ለምን ማስለው እኔ ግን ጭቅጭቅ